ተነሽ ነው አይደለም ይቅርታ ካላልኩኝ አልመለስም። ተነሽ ልጅ ምን አለ መሰለህ ብዙ ነገር እያለች ነበር። ብዙ ታውቂያለሽ፣ ስለ አብርሽና ስለ ሩታ ብዙ ነገሮች ታውቂያለሽ። ዛሬ ላይ ብዙ ነገር ቢጣሉም ምንም ነገር ቢባባሉ ግን ደግሞ ትናንትናቸውን ያሳለፉ ትናንትናቸው ይበልጣል። እነዚህ ልጆች ብዙ ነገር አሳልፈው ብዙ ነገር እንትን ብለው ነው የመጡት እና ዛሬ ላይ በትንሽ ምክንያት ከሚለያዩ ልጁም ያላባት ከሚያድግ ግን ደግሞ ትናንትናቸውን አስታውሳችሁ አብርሽ እኔ እስከማውቀው ድረስ አንተና አብርሽ አንተና ሩታ ብዙ ነገር አሳልፋችኋል። ብዙ ነገር አሳልፋችሁ ነው እዚህ ድረስ የመጣችሁት። አንተም ለሩታ ስትል ለፍቅር ስትል ብዙ ነገር አይተሃል፣ ብዙ ነገር ደርሶብሃል እና ሩታም እንደዛው እና ለዚህ ፍቅር ይህ ፍቅር ደግሞ ዝም ብሎ የመጣ ነገር አለን። ብዙ ነገር ተደክሞበታል፣ ብዙ ነገር ዋጋ ተከፍሎበታል እና ለዚህ ስትል ይቅርታ እያለች ነው። ይቅርታዋን ተቀበላትና አብራችሁ ብትኖሩ ልጁም ሉሌም አብራችሁ ብታሳድጉት በጣም ደስ ይለኛል። እኔ በጣም ከመደ በላይ አብራችሁ ብትኖሩ ባይነኝ እንደኔ እና ይቅርታዋን ብትቀበላት በጣም ደስ ይለኛል አብርሽ እና ብዙም ያው አንቺ ደግሞ ከሁላችንም ታላቅ ነሽ። ነገራቶች እኔና አንቺ ምንም ነገር ብንባባልም ምንም ነገር እንትን ብንልም ግን ከኛ የተሻልሽ ሰው ነሽ። ብዙ ነገር ያየሽ እና ብዙ ነገር ያሳለፍሽ ሰው ነሽ እና መቼም አሁን አብርሃም ያለበት ሁኔታ ይታወቃል። እንትን እያሉ ህይወቱ ራሱ የሚጨበጥ ነገር አይደለም እና ይህ ልጅ አሁንም ሌላ ነገር ውስጥ ከሚገባ ወደ ትዳሩ ተመልሶ ወደ ልጁ ተመልሶ ሰላማዊ ህይወት ቢኖር ነው እኔም የምመርጠው ለሱ እና አንቺ የምትይው ነገር ካለ በይው እና እሱም ይቅርታውን ተቀብሎ አብሮ ቢኖሩ ይሻላል። ሁሉም ነገር ግርግሩ ትተህ ነው ማለት ነው። እኔ ላውራ ብዙ ምን አለ መሰለኝ ችግር የለም። እኔ ላይ ይቅርታው ለምን አይሆንም የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው። ይህንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጥ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታደርገኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ ብዬ በተደጋጋሚ ተናግሬያለሁ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትሶኬ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ ውስጥ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው? እንዴት ብዬ ነው አብሬ የምቀጥለው? ስለዚህ ይህንን ጥያቄ መልሱልኝ። አንድ እንደዚህ እኛ ነበርን ስህተት የሰራ ነው እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን። ለዛ ነገር ደግሞ ይቅርታ እንጠይቃለን። ጥፋተኛ ነን፣ ማያጠፋ ሰው የለም፣ ስህተት የማይሰራ ሰው የለም ካላችሁ ኢስኦኬ። ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ እያሰባችሁ ለዚህ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላሰብም። እንዲሁም ከዚህ የተሻለ ምላሽ አይደለም ልትሰጣችሁ የምትችለው ማለት ነው። አንድ ነገር ላቋርጥ አብሽ ልክ ነው።